ደጋፊዎች ዲያስፖራው ነው እየሞከርኩ ነው አሁን እየሞከርኩ ነው ይላል። አንከር ሚዲያ ዘግቦታል። ኢትዮ ፎረም የህዋት የአማርኛው ክፍለ ጊዜ አማራን ለማታለል በአማርኛ ዜና የሚሰሩ እነዚህ ያጣደፉት በቲክቶክ ላይ በምን ላይ ሻቢያ ወያኔው ምናምን ነው የሚያደርጉ እየሞከርኩ ነው። በከተማ ውስጥ ያሰማሯቸው ዘመነ ከተማ እንገናኝ እንዳለው አብይ አህመድን በህዝብ አመጽ አውርደው ደብረጽዮንን ወደ 4 ኪሎ ለማምጣት የሚሰሩ ናቸው። ፋክቱ ነው። እየሞከርኩ ነው። እነሱ ይሄንን ምስኪን ህዝብ ቀስቅሰው እየሞከርኩ ነው ከማለት እየሞከርኩ ነው ብለህ አከራይህን ገንዘብ የለኝም ብለህ ከምትሰራ ቪዲዮ ተደራጅተህ በህቡ 2.5 ሻቢያ እኮ ወሯል። ከዚያ ውስጥ እኮ የተወሰኑ ሰላዮች ናቸው። መላው ትግሬ እኮ ሰላይ ሊሆን አይችልም። መላው ኤርትራ አሉ ክፍለ ኢኮኖሚን የተቆጣጠሩብን ስልጣኑን ብልጽግና ያዘው ለምን አታጠፈው? እየሞከርኩ ነው ማለት አያዋጣም። ይቺ ህዝቡን ቀስቅሳችሁ አብይ መፈርጠቱ አይቀርም አቡዳቢ ወይ ኬንያ ይገባል። ቀጥ ብለው እነሱ በተዳከመ አማራ ላይ ቤተ መንግስት ለመምጣት ሰሜነኞች ሰዎች ናቸው የሚቀሰቅሱ። አላማው ይሄ ነው። እየሞከርኩ ነው የሚል ሰው ከዚህ በኋላ ብልጽግና ካየህ እንታት ፋክቱ ምንድነው? ብዙ ቲዲኤፍ ጦር ያለ ጦር መሳሪያ ያስገብተው ጦር በተለያየ ቦታ በተሳይ በምን ያስገቡ ሆ ብለው አስነስተው ህዝቡ ስለራበው የአዲስ አበባ ህዝብ ደግሞ ምን አያውቅ ፋኖ ነው የሚመስለው ሆ ብለው ዘለው በደሃ ልጅ ደም በትግሬው ሞት በአማራው ሞት በኦሮሞ ሞት በጉራጌው ሞት በወላይታውና በሌላው ሞት ላይ የአዲስ አበባ ልጅ ተመጨፍጭፎ ጎንደሬው ወሎየው ተጨፍጭፎላቸው እነሱ ከኋላ ሆኖ በነዘመነ ካሴ እየተጥሩምባ እየተነፋ እንደነ ተፈራ ማሞ ያተኛ ጊዜ ተሸክመን እንገባለን የሚል ያአረደዋል። በቀን ገልብጠው የህዋት ተላላኪ ነው። እየሞከርኩ ነው አይደለም ጠላት እኮ ነው። ከሰሜን ተነስቶ ጫፍ እንደገና እየመጡ ስለዚህ እየሞከርኩ ነው የሚል ከተገኘ ቂጡን ገልበግረፈው ልል አልችልም። ሌላው የህዋት ንግግር ሰምታችኋል። ሃሎ እንዴት ነው አይዲፒ ነው ሰራው ድሮ ሁሉ ጀምሮ ነግሬያቸዋለሁ። ድሮ ነው የነገርኳችሁ። የሚሰራውን ስሙ። አንደኛው ተክላይ ገብረ መድን የህዋት ተወካይ ነው። ሁለተኛው ፍጹም የአይዲፒ ተወካይ ነው። ይሄ እንግዲህ ኢንሳ የሚያመጣው ድምጽ ነው። ብልጽግና ሊሰን ሄሎ ፍጹም ይሰማል? አሁን ይሰማል። ተክላይ እንዴት ነህ? መልካም እግዚአብሔር ይመስገን። እንዴት ነህ? አለን። ያው ከገበሬ ጋር ተነጋግረናል። ጣርቱን አንተን በአጋጣሚ በቃ ማውራት እንችላለን። አሁን ገና ከስብሰባ ወጣሁኝ። ብዙ ስብሰባ ነው። መልካም አይ ነግሮኛል። ጠዋት ስለተገናኛችሁና እሱ መታየት ቢገባ ቦታ አይደለም። ምን መሰለህ የታሰበው ተክላይ እሱን ዋና እንደውም እሱ ነው መታየት አለበት። አላማው ምን መሰለኝ ያሰብነው እኛ ምን መሰለህ ያሰብነው እንዲያዩና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። አንደኛ እሱ ነው የመረጥነው። ወደ ወልቃይትና ራያ ለመመለስ በተለይ ወልቃይት ስሙ ወደ ሀገራቸው እነዘመነ የሚሰሩት እነዚህ ጋር በሰላም ይመለሱ የሚለውን ሜሴጅ ለማሳየት ነው እሱ ቦታ የተፈለገው። ወልቃይትን በውሸት ያውም ያልተፈናቀሉትን እያመጡ ለሪፍረንደም ሰላም አምጥተው ይሄን ሁሉ አታለው ይሄን ሁሉ አማራ ጨርሰው እነደመቀ የምናምን ዘብ እያለ አብይ አህመድ ፓርላማ ላይ ሰምታችኋል። ገዱ እንዳለው የዛሬ 7 ዓመት ነው ሲከራከረው ዳላስ ቴክሳስ የተጣላን ጊዜ አብይ ምንድነው ያለው? በሪፍረንደም ነው የምናደርገው ከህገ መንግስቱ ውጪ ህገ መንግስት ሳይጸድቅ በጉልበት የተያዘ ትግሬ የሰፈረበት ለ35 40 ዓመት አሁን በሌለ ጎንደሬ ትግሬን ሞልቶ ሪፍረንደም ብሎ ልክ እንደ ኤርትራ እንደተገነጠሉት ከዚያ ትግሬ ነው የሚበዛው የትግሬ ክልል ነው ብሎ ሊሰጥ እኮ ነው። ይሄ ደግሞ ነገርኳችሁ ይሄን ሁሉ ማዳመጥ አልችልም።
መመለስ ነው ያለባቸው እዚህ መኖር የለባቸው ተክላይ ገብረመድህንና የአይዲፒ ተወካይ ፍጹም ነው የሚነጋገሩ እንደዚህ እንዲል ነው ተመልከቱ ሁለቱም ዓላማቸው ምንድነው ያንተ የምትለው ቦታ እንደው ለነሱ አይጠቅምም ይላል አይዲፒ የሚለው ወደ ለሙ ዋናው ቦታ ነው እንዲሰፍሩ ይያል ነጮችን ያሳሳት ነው የሚል ነግራችሁ ነበር ህዋት ገና ጥንት ሲመጡ እስኪ እንሽር አርጉልኝ ጥንት ሲመጡ ለወልቃይትና ራያ መሬት አይተኙም ብያችሁ ነበር በዚህ ስልክ ልውውጥ ማየት ይቻላል አሁን ይሄ ስልክ ነው የሰማችሁ አይደል ብዙ ምስቅልቅል ብዙ ችግሮች እኛ ማናውቃቸው በስልክ የማይወጡ ነይልቃል ጌትነት ነማዛ መሐመድ ነገዱ አንዳርጋቸው እነ ሀብታሙ አያሌው እነ ትንግርቱ እነዚህ የምታዩቸው እኛ የምናያቸው ነው አይደል የምታዩ እነዚህ የሚሰሩትን አታዩ በዙም ይሰበሰባሉ ህውሃት እነዘመነ ናብይ የሚሰራውን አታውቁ ምስቅልቅል የሚያደርግ ስራ እየሰሩ ብዙ ምስቅልቅል የሚያወጣ አገሪቷን የሚበትን ስራ እየተሰራ ነው እናንተ የምታዩት አይዲፒ የእርዳታ ድርጅት ነኝ እያለ ትግራይን ለማስፈር እየሰራ መሆኑን የስልክ ልውውጥ አንደኛው እዚህ አይሰፍሩም አንደኛው ማለቱን አይደለም